ወንጌልን አቋርጦ መሄድ ተገቢ አይደለም። እሱ እናቱን ሳያከብር ነው አክብሮ ያለ? እሱ አባቱን ሳያከብር ነው አክብሮ ያለ? አይደለም። ወንበር ሲሰጣቸው አልንቀመጥም ነው የሚል። ከማን ተምረው? ድንግል ማርያምን ለክርስቶስ ለወልድ ለልጁ እናት እንድትሆን የመረጠ እግዚአብሔር አብ ያበሰራት እንደሚያድርባት እንደሚወለድባት የነገራት እንደውም ራሱ ቃል ነው። ድንግል ማርያምን አላመሰግንም የሚል ካለ አልጠራትም የሚል ካለ እሱ ከሰው መደብ የሚቆጠር አይደለም። የአምላኬ እናት እያለ ይጠራታል። ጽዮን ማለት አምባ፣ መጠጊያ፣ መሸሸጊያ ማለት ነው። ዮም ንወድሳ ለማርያም በእንተ ዘተወልደ እምኔሃ። ከሷ ጌታ ተወልዷልና ዛሬ ማርያምን እናመስግናት። ቅዱስ ያሬድ በመዝሙሩ በድርሰቱ የተናገረው ቃል ነው። አቤቱ አምላካችን ፈጣሪያችን እግዚአብሔር ሆይ በዚህ በማለዳው በቤትህ እንድንሰበሰብ እንድናመሰግንህ እንድናመልክህ ስለፈቀድክልን ዘላለማዊ ስምህ የተመሰገነ ይሁን። ክቡራን መምህራን፣ የደብራችን ዋና ጸሐፊ ሊቀ ስዩማን ዳንኤል ገብረ ሥላሴ፣ የደብራችን ዋና የስብከተ ወንጌል ኃላፊ መጋቤ ሐዲስ ብርሃነ ሕይወት፣ በዝማሬው ጸጋ እግዚአብሔርን የምታመሰግን ወንድማችን ሊቀ መዘምራን ቴዎድሮስ ዮሴፍ፣ እንደ ቅዱስ ዳዊት እንደ ዕዝራም በመሰንቆው የምታመሰግን ወንድማችን ፍቅረ ማርያም፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር፣ ካህናት፣ ላይካነ ምስጢር፣ ዲያቆናት፣ በዚህ ቦታ ላይ እግዚአብሔር ለክብሩ የጠራችው የእግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ በኃያሉ በገናናው አምላካችን በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? አንድነቱን ሦስትነቱ ሳይከፋፍለው ሦስትነቱንም አንድነቱ ሳይጠቀልለው በአንድነት በሦስትነት ሲመሰገን የሚኖር ያየው የሌለ የሚያዘው የማይኖር በቸርነቱ የተራቡትን የሚያበላ የተጠሙትን የሚያረካ ያዘኑትን የሚያጽናና የወደቁትን የሚያነሳ የተሰበሩትን የሚጠግን የሁላችን አባት መድኃኔ ዓለም ኢየሱስ ክርስቶስ ስለማይነገር ስጦታው ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም አማላጅነቷ፣ በረከቷ፣ ፍቅሯ በሁላችን ላይ ይደርብን። እንኳን አደረሳችሁ። የእመቤታችን የቅድስት ድንግል ማርያም ትንሣኤዋን ዕርገቷን ምክንያት በማድረግ የሱባኤው የመጀመሪያ እሁድ እንኳን አደረሳችሁ። እንኳን አደረሳችሁ። እንዳንለቃችሁ ዝናብ ይመታችኋል ብለን ስለሆነ ነው እንጂ ትምህርቱን ተምረናል። በውዳሴ ማርያሙ ትርጓሜ፣ በቅዳሴ ማርያሙ ሊቃውንቱ በደንብ አስተምረውናል።
ግን አሁን ብንለቃችሁ ዝናብ ይመታችኋል አይደል? ስለዚህ እስኪያባራ ድንኳን ውስጥ ብትሆኑ አይሻልም? ለዛ ብለን ነው እንጂ በትምህርት ላይ ትምህርት ቢበዛ በርግጥ በጸጋ ላይ ጸጋ ይጨመርልናል። በመልካም ሥራ ላይ ሌላ መልካም ሥራ ብንጨምር እንዲሁ መባረኩም እየበዛልን ነው የሚሄደው። ቅዱስ ያሬድ ዛሬ በሌሊቱ በሊቃውንቱ ሲዘመር ያደረው ዮም ንወድሳ ለማርያም፣ ዛሬ ማርያምን እናመስግናት። እስቲ በሉ ሁላችሁም ዛሬ ማርያምን እናመስግናት። ከሷ ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዷልና ስሟ የተመሰገነ ይሁን። ይህን ምስጋና ቅዱስ ያሬድና ቅዱስ ዳዊትም በመዝሙሩ በዛሬው ቅዳሴ ተባብረው ድንግል ማርያምን አመስግነዋታል። ከሷ የተወለደው ልጇም ዛሬ በተነበበ ወንጌል እናቱን አመስግነዋታል። በድጋሜ ስሟ ለዘላለም የተመሰገነ ይሁን። ቅዱስ ያሬድ ከሷ የተወለደው ምድራዊ አይደለምና ከሷ የተወለደው ስጋዊ አይደለምና ከሷ የተወለደው ፍጡር አይደለምና ዛሬ ማርያምን እናመስግናት ይላል። ማንን እናመስግን? ማን እናመስግን? ማርያምን። ቅዱስ ዳዊትም ልክ እንደ ቅዱስ ያሬድ በመዝሙሩ እምነ ጽዮን ይብል ሰብ ወብእሲ ተወልደ በውስቴታ ወውእቱ ልዑል ሳረራ፣ ሰው እናታችን ጽዮን ይላል። ሰው እናታችን ማርያም፣ እናታችን ጽዮን እያለ ይጠራታል። ምክንያቱም በውስጧ ሰው የሆነ አምላክ፣ አምላክ የሆነ ሰው ተወልዷልና እሱ ራሱ ልዑል እግዚአብሔር ልዑል ፈጣሪ ለእናትነት መርጧታልና ሰርቷታልና ፈጥሯታልና እያለ ቅዱስ ዳዊትም እመቤታችን ድንግል ማርያምን አመስግኗታል። ሰው እናታችን ጽዮን እያለ ይጠራታል። ማንን ነው? ማንን ነው? ንገሩኝ። እመቤታችን ቅድስት ድንግል ማርያምን። ድንግል ማርያምን እናቴ ብሎ የማይጠራ ድንግል ማርያምን የጌታዬ እናት ብሎ የማይጠራ ሰው አይደለም ማለት ነው። ምን አይደለም? ምን አይደለም? ሰው አይደለም። ምክንያቱም ቅዱስ ዳዊት ሰው የሆነ ሁሉ እናታችን ማርያም ብሎ ይጠራታል። እናታችን ጽዮን እያለ ይጠራታል። እሷን በዚህ መንገድ የማያመሰግንስ ካለ ምን አይደለም? ምን አይደለም ማለት ነው? ሰው አይደለም ማለት ነው። ክርስቲያን ማለት እንኳን እናቱ ድንግል ማርያምን ጠላቱን ይወዳል። እውነት ውሸት? ጌታ በወንጌል የሚወዷችሁን ብትወዱ ምን ዋጋ አለው? ይህንንማ አሕዛብም ያደርጋሉ።
የሚጠሏችሁን ጠላቶቻችሁን ምን አድርጉ አለ? ምን አድርጉ አለ? ጠላቶቻችሁን ምን አድርጉ? ውደዱ። ጠላቱን የሚወድ ክርስቲያን የአባቱን ገዳይ ክርስቲያን ይወዳል። የእናቱንም ገዳይ ቢሆን ክርስቲያን ምን ያደርጋል? ይወዳል። የወንድሙን ገዳይም ቢሆን ክርስቲያን ምን ያደርጋል? ይወዳል። የዘመዱን ገዳይም ቢሆን ክርስቲያን ምን እንዲያደርግ ታዟል? እንዲወድ ታዟል። ገዳዩን የሚወድ ሰው ክርስቲያን እናቱ ድንግል ማርያምን ደግሞ የበለጠ ይወዳል ማለት ነው። ሰው ጠላቱን ከወደደ እንዴት ድንግል ማርያምን መውደድ ያቅተዋል? የሚያሳድደውን ከመረቀ እንዴት ድንግል ማርያምን መውደድ ያቅተዋል? ይሳነዋል። ስለዚህ ቅዱስ ዳዊት ሰው የተባለ ሁሉ እናታችን ማርያም እያለ ይጠራታል። ድንግል ማርያምን አላመሰግንም የሚል ካለ፣ አልጠራትም የሚል ካለ እሱ ከሰው መደብ የሚቆጠር አይደለም። ሰው ሆኖ ተፈጥሮ እንደ ሰው መኖር ያቃተው ነው። ሰው የተባለ ግን በእግዚአብሔር አምሳያ የተፈጠረ ሁሉ እመቤታችን ድንግል ማርያምን ጽዮን እናቴ እያለ ይጠራል። የአምላኬ እናት እያለ ይጠራታል። ጽዮን ማለት አምባ፣ መጠጊያ፣ መሸሸጊያ ማለት ነው። እመቤታችን ቅድስት ድንግል ማርያም ጸወነ ጻድቃን ጸወነ ኃጥአን ትባላለች። ምን ማለት ነው? የጻድቃንም የኃጥአንም መጠጊያ ናት። ማን? እመቤታችን ቅድስት ድንግል ማርያም። ጻድቃን ድንግል ማርያምን ለምን ይጠጓታል? በምድር እያለን የደከምንበትን የወጣን የወረድንበትን የቅድስናችንን የንጽህናችንን ዋጋ ታሰጠናለች ብለው ጻድቃን ድንግል ማርያምን መጠጊያ ያደርጓታል። ኃጥአን ደግሞ እንደ በላይ ሰብ ምንም ኃጢአት ብሰራ፣ ምንም በደል ብሰራ፣ ምንም በዝሙት መንደር ብመላለስ፣ ምንም ሰው ብገል፣ ልዩ ልዩ ኃጢአት ብሰራም እመቤታችን ቅድስት ድንግል ማርያም በስሟ የማደርገው ነገር እሷን ብለምን እሷን ብማጸን ታስምረናለች ብለው ኃጥአን ደግሞ ማንን መጠጊያ ያደርጋል? ንገሩኝ፣ ማንን? እመቤታችን ቅድስት ድንግል ማርያምን። እመቤታችን ቅድስት ድንግል ማርያም ይሄ ብቻ አይደለም፣ ጸወነ ሥጋ ጸወነ ነፍስ ትባላለች። የሥጋም የነፍስም መጠጊያ ናት። ማን? እመቤታችን ቅድስት ድንግል ማርያም። በነፍሳችን መንግሥተ ሰማያት መርታ የምታገባን እርሷ ስለሆነች፣ ወደ ገነት የምታስገባን እርሷ ስለሆነች፣ ለዚህ ነው ማርያም ማለት መርህ ለመንግሥተ ሰማያት፣ መንግሥተ ሰማያት እየመራች ነፍሳችንን የምታስገባ ስለሆነች የነፍሳችን መጠጊያ ናት። እመቤታችን ድንግል ማርያም የነፍሳችን መጠጊያ እንደሆነች ሁሉ ለሥጋችንም መጠጊያ ናት። ሥጋችን በምድር ላይ እንዳይጎሳቆል፣ እንዳይራብ፣ እንዳይጠማ፣ እንዳይታመም እመቤታችን ድንግል ማርያም ለሥጋችን ፈውስን፣ ለሚራበው ሥጋችን ምግብን፣ ለሚራበው ሥጋችን መጠጥን ይዛ የምትገኝ የምትመጣ ለሥጋችንም ጭምር እመቤታችን ምንድናት? ምንድናት? መጠጊያችን ናት። በሉ እስቲ ምንድናት? መጠጊያችን ናት። ለዚህ ነው ቅዱስ ዳዊት ሰው እናታችን ጽዮን እያለ ይጠራታል ማለት መጠጊያዬ ይላታል ማለት ነው። መሸሸጊያዬ ይላታል ማለት ነው። ብራብ የምታበይ ብጠማ የምታጠጣኝ የምጠጋባት በነፍስም በሥጋም እርሷ ናት እያለ ነው ቅዱስ ዳዊት ያመሰገናት። ምክንያቱም እሷ የወለደችው
ሰማያዊውን አምላክ ዘላለማዊውን ፈጣሪ እግዚአብሔርን ወልዳለችና አለ። የቅዱስ ዳዊት በትንቢት መነጽርነት የተናገረውን ቃል በሐዲስ ኪዳን ክርስቶስ አጽድቆታል። የቅዱስ ዳዊት ቃል እናታችን ጽዮን እያለ ሰው ይጠራታል ያለውን ጌታ በመስቀል ተሰቅሎ ጎንበስ ሲል ወደ ታች እናቱ ድንግል ማርያም የሚወደው ደቀ መዝሙር ከመስቀሉ ስር ነበሩ። እንደ አባቱ እንደ ቅዱስ ዳዊት ቅዱስ ዳዊት የክርስቶስም አባት ተብሏል። የድንግል ማርያምም አባት ተብሏል። ድንግል ማርያም የዳዊት ልጅ ተብላለች። ክርስቶስም በለበሰው ሥጋ የዳዊት ልጅ ተብሎ ተጠርቷል። ልክ እንደ አባቱ እንደ ዳዊት ክርስቶስም በመስቀል ላይ ሆኖ ለሚወደው ደቀ መዝሙር ለቅዱስ ዮሐንስ እነኋት እናትህ ብሎ በቅዱስ ዮሐንስ አማካይነት ለሁላችን እናት ትሆናችሁ ብሎ መስቀል ላይ የተሰቀለው ጌታ የሰጠን ማንን ነው? ንገሩኝ። ማንን ነው? እመቤታችን ድንግል ማርያምን። ድንግል ማርያም እናቱን ደግሞ ምን አላት? ዮሐንስ ልጅ ይሁንሽ ማለት የዓለም ሁሉ ሕዝብ ልጆች እንዲሆኑሽ ሰጥቼሻለሁ አላት። ክብር ምስጋና ለስሙ ይሁን። አሁን እመቤታችን ቅድስት ድንግል ማርያምን ቅዱስ ያሬድ አመሰገናት፣ ቅዱስ ዳዊትም አመሰገናት። ኢየሱስ ክርስቶስ ደግሞ ዛሬ በተነበበው ወንጌል ላይ ቅዱስ ዳዊት ብቻ አመስግኖ አላበቃም። ቅዱስ ያሬድ ብቻ አመስግኖ አላበቃም። ምስጋናውን ሁሉ ጠቅልሎ የሚቀበለው ጌታ ደግሞ በማቴዎስ ወንጌል ምዕራፍ 12 ቁጥር 39 ጀምሮ ስናነብ ደግሞ ዛሬ በቅዳሴው ላይ የተነበበው ወንጌል እናቱን ኢየሱስ ክርስቶስ አመሰገናት። ምን አደረገ? አመሰገናት። ዛሬ የተነበበው ወንጌል 3 ክፍል አለው። አንደኛው ክፍል ስለ ነቢዩ ስለ ዮናስ የተነገረ ነው። ሁለተኛው ክፍል ደግሞ ኢትዮጵያዊቷ ንግሥት ስለ ንግሥት ሳባ የተነገረ ቃል ነው። ሦስተኛውና የመጨረሻው ክፍል ደግሞ ኢየሱስ ክርስቶስ ስለ እናቱ የተናገረበት መስመር ነው ያለው። ሁለቱን እንተውና ከሰዓታችን አኳያ ስለ ድንግል ማርያም ኢየሱስ ክርስቶስ የተናገረውን ቃል ብቻ እናነሳና ጥቂት እንነጋገራለን። እግዚአብሔር ከሁላችን ጋር ይሁን። ምንድነው የሚለው ቃሉ? ኢየሱስ ክርስቶስ እያስተማረ እያለ ይላል፣ መናገር ሲጀምር ይላል፣ ንግግር ሲጀምር ኢየሱስ ክርስቶስ አንድ ሰው ወደ ክርስቶስ መጣ። የዮሐንስ ወንጌል የማቴዎስ ወንጌል ምዕራፍ 12 ቁጥር 46 ላይ ገናም ለሕዝቡ ሲናገር ለሕዝቡ እያስተማረ እያለ የመንግሥትን ወንጌል እየሰበከ እያለ አንድ ሰው ወደ ክርስቶስ መጣና ምን አለ? እናትህና ወንድሞችህ ሊያነጋግሩህ በውጭ ቆመዋል አለው። አንድ ሰው ይላል እየሮጠ መጣና ክርስቶስ እያስተማረ እያለ የመንግሥትን ወንጌል እየሰበከ እያለ አጥንትን የሚያለመልመውን ሙታንን የሚያስነሳውን ዕውራን የሚያበራውን ይሄንን የክርስቶስ ወንጌል ቃል እያስተማረ እያለ ድንገት አንድ ሰው እየሮጠ መጣ ወደ ክርስቶስ። ድምፁንም ከፍ አድርጎ እናትህ ትፈልግሃለች አለው። ማን ትፈልግሃለች? ወንድሞችህም ይፈልጉሃል አለው። ክርስቶስ ምን አለ? እናቴ ማናት አለ። እስቲ ይህን ቃል ተናገሩ። እናቴ ማናት በሉ እስቲ። እናቴ ማናት በሉ እስቲ። እናቴ ማናት? ወንድሞቼስ እነማን ናቸው አለው። ቃሉ እንዲህ ይላል፣ እጁንም ወደ ደቀ መዛሙርቱ
እያመለከተ እነሆ እናቴና ወንድሞቼ የሰማዩ አባቴን ፈቃድ የሚፈጽሙ እነሱ እናቴም ወንድሜም እህቶቼም ናቸው አለ። ለካ የእግዚአብሔር የክርስቶስ እናት መሆን እንችላለን፣ እህት መሆን እንችላለን፣ ወንድም መሆን ምን ካደረግን? የአባቱን ፈቃድ ንገሩኝ። የአባቱን ፈቃድ ከፈጸምን። ምንድነው ያለው ክርስቶስ? ለኔ እናት ሊሆን የሚገባው የአባቴን ፈቃድ የፈጸመ፣ ወንድም ሊሆን የሚገባው የአባቴን ፈቃድ ከፈጸመ። አያችሁ እግዚአብሔር እንዴት ወደሱ እንዳቀረበን። አምላኬ ብለን የምንጠራው ክርስቶስ ወንድሞቼ ይለናል፣ እህቶቼ ይለናል፣ እናቶቼ እያለ ይጠራናል። ከኛ የሚጠበቀው ምን ማድረግ ነው? የአባቱን ፈቃድ መፈጸም። አሁን ይህንን ቃል መናፍቃኑ ይይዙና ኢየሱስ ክርስቶስ እናቱ ድንግል ማርያምን አቃለላት ይላሉ። ምን ብሎ? እናት ትፈልግሃለች ሲባል እናቴ ማናት ብሎ አልተቀበለውም። ስለዚህ እናቱን አቃሏል ይላሉ። ክብር ምስጋና ይግባት ድንግል ማርያም። አሁን አንድ ነገር ልጠይቃችሁ። እናትና አባትህን አክብር ያለ ማን? ንገሩኝ። እናትና አባትህን አክብር ያለ ማን ነው? አሁን ክርስቶስ እናትና አባታቸውን አክብሩ አለ። እሱ እናቱን ሳያከብር ነው አክብሩ ያለ ነው እንዴ? ንገሩኝ። እሱ አባቱን ሳያከብር ነው አክብሩ ያለ አይደለም። የሚሳሳቱ ሰዎች እንደሚናገሩት አይደለም። አሁን ይሄ እናቱን አቃሏል ካሉ መጽሐፍ ቅዱስ ሊቃውንቱ እንደሚተረጉሙት ካልተቀበሉ አንዳንድ ሐሳቦችን ልንገራቸው። በመጽሐፍ ቅዱስ ላይ በማርቆስ ወንጌል ምዕራፍ 10 ቁጥር 17 አንድ ሰው ወደ ክርስቶስ መጣና ቸር መምህር ሆይ የዘላለምን ሕይወት እንድወርስ ምን ላድርግ አለው። ምን አለ ክርስቶስ? ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም አለው። ክርስቶስ ቸር አምላክ ነው አይደለም? ነው አይደለም? እንዲህ ስላለ አሁን ክርስቶስ አይ ቸር አምላክ ሊባል አይችልም ማለት አለብን ወይ? ንገሩኝ። ታዲያ ለምን እንደዚህ አለ ነው ጥያቄው። መልሱ ሊሆን የሚችለው ቸር መምህር ሆይ ብለው አንተም ቸር ነህ ይለኛል። ጸሐፍት ፈሪሳውያን አመስግነው ምስጋናን መቀበል ይፈልጋል፣ ከንቱ ውዳሴን ይፈልጋል። ስለዚህ እኔ ቸር ብዬ ባመሰግነው በከንቱ ውዳሴ ብጠልፈው አንተም ቸር ነህ ይለኛል። ክርስቶስ ግን አመጣጡን ስላወቀ የልቡን ሐሳብ ስለተረዳ ቸር ልባል አይገባኝም አለው። አንድ መምህር፣ አንድ የእግዚአብሔርን ቃል የሚያስተምር ሰው አንተ ታላቅ ሰው ነህ ቢባል አይደለሁም ብሎ በትህትና ራሱን ዝቅ ማድረግ እንዳለበት ማን ነው ያስተማረን? ማን ነው ያስተማረን? አዎ መምህር አትባሉ። ሊቃውንት እኮ ራሳቸውን ደብቀው ነው ተምርሃል ሲባሉ አልተማርኩም ነው የሚሉት። ሊቃውንት ሲባሉ አይገባኝም ነው የሚሉት። ወንበር ሲሰጣቸው አልንቀመጥም ነው የሚሉት። ከማን ተምረው? ከክርስቶስ። የመጣውን ሰው ሊያሳፍር ለመምህራን ደግሞ አብነት ሊሆን ክርስቶስ ቸር ልባል አይገባኝም ብሎ መለሰለት። ግን ቸር አምላክ ነው አይደለም? ስንቱ የተራበውን ያበላ፣ የተጠማውን ያጠጣ፣ ያም ይቅር ዓለምን ከሞት ወደ ሕይወት የመለሰ የሲኦልን መዝጊያ የሰበረ ቸር አምላክ ነው አይደለም? ቸር አምላክ ነው። ሌላ ምሳሌ ልንገራቸው። የሉቃስ ወንጌል ምዕራፍ 1 ቁጥር 27 ላይ አንድ ሴት መጣችና ወደ ክርስቶስ ጌታ ሆይ አለችው፣ የተሸከመች ማህፀን አለችው፣ የጠባሃቸው ጡቶች በማህፀኗ የተሸከመች ጡቷን ያጠባችህ ብፁዕ ነች፣ ብፁዓን ናቸው አለ። አሁን ይቺ ሴት
የጠባሃቸው ጡቶች ምን ያህል ብፁዓን ናቸው። የተሸከመች ማህፀን የተቀደሰች ናት። አሁን ክርስቶስ ምን አላት? አሁን ክርስቶስ የጠባው ጡት የማንን ነው? የማንን ነው? የእመቤታችን። በማህፀን የተሸከመችው ማን ናት? አሁን ይቺ ሴት ስለማን የተናገረችው? ስለ ድንግል ማርያም አይደል? ምን አላት ክርስቶስ? አዎ ብፅዕት ናት አላላት። ተመልከቱ። ምንድን ያለው? ብፁዓንስ አላት የሰማዩ አባቴን ፈቃድ ሰምቶ የሚፈጽም ነው። ተመልከቱ። መመለስ የሚገባው ምን ነበረ? አዎ የተሸከመችኝ ማህፀን ጡቷን ጠብቻለሁ ብፅዕት ትባላለች ነበር የጠበቀችው ሴቷ። ብፁዓንስ አላት የሰማዩ አባቴን ፈቃድ ሰምተው የሚፈጽሙ ናቸው። የአባቱ ፈቃድ የአብን ፈቃድ ሰምታ የፈጸመች ከድንግል ማርያም በላይ አለ ወይ? ንገሩኝ እስቲ። የለም። ለመሆኑ የአባቱ ፈቃድ ምንድነው ያልን እንደሆነ የድንግል ማርያም መመረጥ። ድንግል ማርያምን ለክርስቶስ ለወልድ ለልጁ እናት እንድትሆን የመረጠ እግዚአብሔር አብ። አባ ሕርያቆስ በአማን ነጸረ እግዚአብሔር አብ ምስራቀ ወምዕራበ ሰሜነ ወደቡበ ወውስተ ኩሉ አጽናፍ አስተንፈሰ ዋጼነወ ወይረከበ ዘከማኪ። እግዚአብሔር አብ በሰማይ ሆኖ ምስራቅንና ምዕራብን ሰሜንንና ደቡብን ዳርቻዎችን ሁሉ በእውነት ተመለከተ፣ ተነፈሰ፣ አሻተተም። እንዳንቺ ያለ አላገኘም አላት። ክብር ምስጋና ለስሙ ይሁን። የአባቱ ፈቃድ የድንግል ማርያም መመረጥ ነው። የአባቱን ፈቃድ በመፈጸም ደግሞ ድንግል ማርያምን የሚስተካከላት የለም። በተዘዋዋሪ ያመሰገነው እናቱን ነው። አሁን እቺ ሴት ግን በከንቱ ውዳሴ ተጠልፋ ክርስቶስንም እንደ ሰው አይታ በከንቱ ውዳሴ ለመጥለፍ አንተ የጠባሃቸው ያጠባች ጡት የተሸከመች ማህፀን ብፅዕት ናት። አዎ ብፁዓንስ የአባቴን ፈቃድ የአባቴን ቃል ሰምተው የሚፈጽሙ ናቸው ብሎ እሷ በፈለገችው መንገድ ስላልመለሰላት እመቤታችን ድንግል ማርያም ብፅዕት አትባልም ማለት ነው? ንገሩኝ እስቲ። አትባልም ማለት ነው ወይ? ማህፀኗን 9 ወር ከ5 ቀን ዙፋን አድርጎ የነገሰባት ማን ነው? ልጇ ኢየሱስ ክርስቶስ ነው። ብፅዕት እንደምትባልማ በገብርኤል አስመስክሯል ልጇ ኢየሱስ ክርስቶስ። ቅድስት እንደምትባል ከሴቶች ተለይታ የተባረከች እንደምትባል እንደውም ድንግል ማርያምን ያበሰራት ማን ነው? ንገሩኝ። ማን ነው? ማን ያበሰራት? ቅዱስ ገብርኤል። ቅዱስ ያሬድ ምን ይላል? ክብሯን ከፍ ሲያደርገው ያበሰራት ራሷ ልጇ ነው። ማን ያበሰራት? ንገሩኝ። ልጇ ቃል ኢየሱስ ክርስቶስ ነው። ቃል በቃሉ ተናገራ ነው ያለው ቅዱስ ያሬድ። አንድ ጊዜ በገብርኤል አምሳል መጥቶ ያበሰራት እንደሚያድርባት እንደሚወለድባት የነገራት እንደውም ራሱ ቃል ነው። ግን በማን አምሳል መጥቶ ነገራት? ንገሩኝ። በማን አምሳል? በገብርኤል አምሳል። ምክንያቱም ንጉሥ ባለበት ሰራዊት አለ። ንጉሡ እግዚአብሔር ባለበት ሰራዊቶች ስላሉ ነው። ሙሴን በዚያ በቁጥቋጦ ውስጥ መጽሐፉ ምንድነው የሚለው? ኦሪት ዘጸአት ምዕራፍ 3ን ስናነብ አንድ ጊዜ እግዚአብሔር አነጋገረው ይላል፣ አንድ ጊዜ ደግሞ መልአክ አነጋገረው ይላል። ተመልከቱ። መልአኩም ቢያናገረው መልእክተኛ ነው፣ እግዚአብሔርም ቢያናገረው ንጉሥ ነው። እንደውም በዚያ በቁጥቋጦ ውስጥ ሙሴን ያናገረው ኢየሱስ ክርስቶስ ነው። መልአክ ብሎ ቢናገር ክርስቶስ ራሱ መልእክተኛ ነው። ከማን ተልኮ መጥቷል? ራሱ ሲናገር ከአባቴ ተልኬ መጥቻለዋል። ስለዚህ ድንግል ማርያምን በገብርኤል አምሳል ያብስራት እንጂ ቃሉን ግን የተናገረው ራሱ ኢየሱስ ክርስቶስ ነው። ክብሯን በዚህ መልኩ ነው ከፍ ያደረጋት። ስለዚህ እመቤታችን ብፅዕት አትባልም ማለት ሳይሆን ብፅዕት ቅድስት ንጽሕት ናት እመቤታችን ድንግል ማርያም። አንድ ምሳሌ ልጨምርላችሁ።
የመጨረሻ ማቴዎስ ወንጌል ምዕራፍ 10 ቁጥር 34 ላይ እነዚህን ምሳሌዎች ያመጣሁት ለምንድን ነው? እናቴ ማናት ብሎ እናቱን አቃልሏል ስላሉ ነው። አላቃለለም። ለምን እንዳለ መጨረሻ ላይ እናያለን። በዚህ በማቴዎስ ወንጌል ምዕራፍ 10 ቁጥር 34 ላይ ክርስቶስ ምን አለ? እኔ በምድር ላይ ሰላምን ለማምጣት እንዳይመስላችሁ ሰይፍን እንጂ አለ። አሁን ዝም ብላችሁ ስታዩት ክርስቶስ በምድር ላይ ይዞ የመጣው ሰላምን ሳይሆን ምንድነው ይላል ቃሉ? ምንድነው? እውነት ክርስቶስ ሰይፍ ነው ይዞ የመጣው? ሰው ሊጨርስ ነው የመጣው? እስቲ ንገሩኝ። ይሄን ቃል ዝም ብለን አንብበን ለምን ይሄንን አለ ብለን መጠየቅ ያስፈልጋል። እንደውም ቀጥሎ ምንድነው የሚለው? አባትን ከልጁ ሴት ልጅንም ከእናቷ ልለያይ መጥቻለሁ፣ ምራትንም ከአማቷ ልለያይ መጥቻለሁ አለ። አሁን እዚህ ጋር ስናየው ክርስቶስ የሰላም አምላክ ነው አይደለም? ሰላሜ አሐድግ ለክሙ፣ ሰላሜን እተውላችኋለሁ፣ እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም አለ። የአባቴን ሰላም እሰጣችኋለሁ። የሰላም አምላክ ነው ክርስቶስ። በተዘጋ ቤት ገብቶ ደቀ መዛሙርቱን ሰላም ለኩልክሙ ያላቸው እሱ እኮ ነው። ሰላሙን የሰጣቸው እሱ ነው። ነገር ግን ሰላምን ለማምጣት የመጣው አይምሰላችሁ ሰይፍን እንጂ ልጅን ከአባቱ ልለይ መጥቻለሁ አለ። ሴት ልጅንም ከእናቷ ልለይ መጥቻለሁ አለ። ምን ማለት ነው ይሄ ቃል? ክርስቶስ ሰላምን ካላመጣ ምንድነው ሰይፉ? አባትና ልጅን ሊለይን የመጣው ንገሩኝ። ሊለይን የመጣው ሴት ልጅን ከእናት ሊለይን የመጣው መጽሐፍ ቅዱስ ከፍታችሁ ስታነቡ እናትና ልጅን አጣላ ክርስቶስ ሲባል አይታችኋል? እንደው አንብባችኋል? ልጅን ከአባቱ ለይቷል ሲባል አንብባችኋል? የለም። ለምን ይሄን ቃል ተናገረ ነው? ይሄን ያነሳሁት ለምንድን ነው? እያንዳንዱ ክርስቶስ የሚናገረው ቃል ትርጉም ስለሚያስፈልገው ነው። ይሄ ትርጉም ደግሞ ለተፈቀደላቸው እንጂ ለማንም ሰው አይሆንም። ለናንተ ምስጢርን የማወቅ ስልጣን ተሰጥቷችኋል። የማይገባቸው አሉ፣ ለነሱ በምሳሌ አስተምራለዋል። እንበለ ምሳሌ ለደቀ መዛሙርቱ፣ በምሳሌ ደግሞ ምሳሌ ለሚያስፈልጋቸው ለማያምኑ ለማይገባቸው የሚናገረው ቃል ማለት ነው። አሁን ክርስቶስ በምድር ላይ ሲመጣ አባትና ልጅ እናትና ልጅ ተቆራኝተው ነበር። እነማን ናቸው? አባት የተባለው ልጅ የተባለው እናት የተባለች ልጅ የተባለች እነማን ናቸው ያለ እንደሆነ አባት የተባለው ዲያብሎስ ነው። ማን አባት የተባለው? ዲያብሎስ ነው። ልጅ የተባለው ደግሞ እኔና እናንተ ነን። ሰውና ዲያብሎስ ተቆራኝቶ ይሄ በገነት ውስጥ ያለ ነው። አዳም ከገነት ሲወጣ መከራ ሲያጸናበት ዲያብሎስ መከራውን አቀልልሃለሁ ብሎ ወደ አዳም ቀረብ ካለ በኋላ አዳምም እውነት መከራውን የሚያቀልለት መስሎት ዲያብሎስ ምን አለው? ይሄን መከራ የማቀልልህ አዳም ገብሮ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለህ ይሄንን ጽፈ ፈርምልኛል። አዳም እንደውም የዲያብሎስ ባሪያ ነው፣ ልጅም አይደለም ባሪያ ነው ያለው። ሔዋንም የዲያብሎስ ምንድናት? ባሪያ። ይሄን ጻፈና ፈርሙልኝ አላቸው። አዳምና ሔዋንን አስፈረማቸው። ከዛ በኋላ ምንድን የሆነው? አዳምና ሔዋን አባታቸው እግዚአብሔርን ተውና ዲያብሎስን ምን አደረጉት? አባት አደረጉት። በዮሐንስ ወንጌል ምዕራፍ 8 ላይ ክርስቶስ ምን አለ? ጸሐፍት ፈሪሳውያን መጡና አባታችን አብርሃም ነው አሉት። ክርስቶስ ምን አላቸው? አባታችሁ አብርሃም አይደለም አላቸው። አባታችሁ አብርሃም ቢሆንማ ነፍሰ ገዳይ አይደለም አብርሃም። እናንተ ግን ልትገሉኝ ትፈልጋላችሁ አላቸው። እሱን ተውና ደግሞ አባታችን እግዚአብሔር ነው አሉ። አባታችሁ እግዚአብሔርም ሊሆን አይችልም አላቸው ክርስቶስ። ለምን አሉት? እኔ ከእግዚአብሔር ተልኬ መጥቻለሁ ስላችሁ ትቀበሉኝ ነበር። እንግዲያውስ አባታችን ማን ነው ንገረን አሉት። አሁን ጥሩ ጥያቄ ነው። ምን አላቸው ክርስቶስ? አባታችሁማ ዲያብሎስ ነው።
እናንተ ከአባታችሁ ከዲያብሎስ ናችሁ፣ ጥንቱንም እሱ ነፍሰ ገዳይ ነበር አላቸው። አባትን ከልጅ እናት ሴት ልጅን ከእናቷ ልለይ መጥቻለሁ ማለት ከግብር አባታችሁ ከዲያብሎስ ልለያችሁ መጥቻለሁ ማለት ነው። ገባችሁ? አሁን ገባችሁ ወይ? እንጂ ክርስቶስ አባትና ልጅን ሴት ልጅን ከእናት ሊለይ አይደለም የመጣው። እንደ አባት የተባለ ማን ነበር? ማን ነበር? እንደ ልጆች የተባሉ እነማን ነበሩ? ሁላችንም። ክብር ምስጋና ይግባው። ከዲያብሎስ ቁራኝነት ያላቀቀን እኮ ክርስቶስ ነው፣ ሌላ ማንም አይደለም። እንደ አባት አድርገን ዲያብሎስን ለ5500 ዘመን ክርስቶስ ነው መጥቶ እሱን በመስቀል ላይ በእሳት ሰንሰለት በነፋስ አውታር አስሮ በመስቀል ጠርቆ ቅዱስ ጳውሎስ እንደተናገረው በቆላስይስ መልእክቱ ምዕራፍ 2 ላይ እሱን ከመንገድ አስወግዶ በሲኦል ሄዶ ነፃነትን ሰብኮ ነፃ ያወጣን ኢየሱስ ክርስቶስ ነው። ስለዚህ ምን አለ? ከዛሬ ጀምሮ አለ ክርስቶስ ባሪያዎች አልላችሁም ልጆቼ ናችሁ አለ። ክብር ምስጋና ለስሙ ይሁን። ዛሬ አባታችን ዲያብሎስ አይደለም። ማን ነው? ማን ነው? እግዚአብሔር ነው። ስለዚህ ይሄ ቃል እንዲህ ካልተተረጎመ እንዲህ ካልተፈታ በጥሬ ቃሉ ካነበብነው የክርስቶስን መምጣት ራሱን እንጠራጠራለን። ለሰላም ነው ወይ የመጣው? አንድ ሊያደርግ ነው? ሊለይ ነው የመጣው? ይሄ ያሰናክላል ቃሉ። የእግዚአብሔር ልጆች እንዲህ ሊቃውንቱ ሲተረጉሙት ግን ትርጉሙን ስንሰማ ክርስቶስ ለምን ተናገረ ይሄ ቃል ይገባናል። ወደ ቃሉ እንምጣ። አንድ ሰው መጣና ክርስቶስን እናትህ በውጭ ቆማለች ትፈልግሃለች አለው። አሁን ክርስቶስ ምን አለ? እናቴ ማን ናት አለ። መጀመሪያ ጠያቂው ማን እንደሆነ ከገባን የጥያቄው ውስጡ ያዘለው ነገር ምን እንደሆነ ይገባናል። ጠያቂው ማን ይመስላችኋል? ዲያብሎስ ብለዋል እናታችን። አሁን ወደ ክርስቶስ መጥቶ እናትህ ውጭ ቆማለች ትፈልግሃለች ያለው ማን? ሰው ነው። ዲያብሎስ አድሮበት ሊሆን ይችላል፣ ግን ሰው ነው። ማን ይመስላችኋል? እሺ ማንነቱን ለማወቅ አንድ ነገር ልንገራችሁ። ከደቀ መዛሙርቱ ከ12 ደቀ መዛሙርት መካከል ማን ሊሆን ይችላል? አሁን ይገባችኋል መቼ ማን ሊሆን ይችላል? ስሙን አልጠቀሰም እዚህ ላይ። በትርጓሜው ላይ ግን ሊቃውንቱ አስቀምጠውታል። ማን ነው እሱ? ጴጥሮስ ይሆናል? የፈረደበት ይሁዳ ነው አይደል? ይሁዳ ብሎ ግን ለልጁ ስም ያወጣ ሰው አለ አለው? የነገሩኝ እኔ አሁን ልጅ በወልድ ይሁዳ ብዬ ባወጣለት ችግር አለው? ይሁዳ ማለት ምን ማለት ነው? ታማኝ ማለት እኮ ነው። ስለ ልጄን ታማኝ ብዬ ይሁዳ ብሎ ችግር አለው? አሁን ከስሙ ነው ከግብሩ ነው ችግሩ? ንገሩኝ። ከግብሩ እኮ ነው። ስሙማ ጥሩ እኮ ነው። ይሁዳ የሚለው ስም ብታወጡ ጥሩ ነው ልጆቻችሁ። መቼም እንደዚህ ብሎ የሚያወጣ ሰው የለም። ይሁዳ ብሎ የሚጠራ ሰው። ይሄ ሰው ጌታውን ሸጧል? አምላኩን ሸጧል ወይስ ቤተሰቦቹን ሸጦ ነው? እንዴት ይህን ስም አወጡለት ነው የሚባል? ከስተርጉም እንኳን ታወቀ። ይሄ ሰው ማን ነው አላችሁ? ይሁዳ ብላችኋል። ትክክል ነው። መተርጉማኑ የሚያስቀምጡት ትርጓሜው ላይ ይሁዳ ነው ይላል። ሮጦ መጣና ምን አለው ክርስቶስን? እናትህ ውጭ ቆማለች ትፈልግሃለች፣ ወንድሞችም ይፈልጉሃል። ስለዚህ ትምህርቱን አቋርጥና ወደ እናትህ ሂድ ነው አይደል ጥያቄው? ክርስቶስ ምን አለው? እናቴ ማናት? ወንድሞቼስ እነማን ናቸው አለ። ለምንድን ነው እንዲህ አለው ክርስቶስ? የመጀመሪያው አብነት ለመሆን ነው፣ ምሳሌ ለመሆን ነው። ለነማን ነው አብነት የሚሆነው? ለነማን ነው ምሳሌ የሚሆነው? ከሱ በኋላ ዓለምን ዞረው ለሚያስተምሩ ለደቀ መዛሙርቱ፣ ከደቀ መዛሙርቱ በኋላ ዓለምን ዞረው ለሚያስተምሩ ሐዋርያውያን አበው፣ ከነሱ በኋላ ደግሞ ዓለምን ዞረው ለሚያስተምሩ ለሊቃውንቱ ምሳሌ ሲሆን እናቴ ማናት? እስቲ ቃል ተናገሩ።
እናቴ በሉ ማናት? ምን አለ ክርስቶስ በዮሐንስ ወንጌል ምዕራፍ 13 ቁጥር 15 ላይ እኔ ለእናንተ እንዳደረግኩ አለ። እግራቸውን ካጠበ በኋላ የደቀ መዛሙርቱ እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ትችላችኋለሁ አለ። ምን ትችላችኋለሁ? ምን ማለቱ ነው? እናንተም እንደኔው እግር ምን አድርጉ ነው? እጠቡ። ለዚህ ነው በጸሎተ ሐሙስ ካህናቱ ተንበረክከው የእናንተን እግር የሚያጥቡት። ማን ስላስተማራቸው? ማን ስላስተማራቸው? ክርስቶስ። ቅዱስ ጴጥሮስም በአንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ ክርስቶስ ደግሞ አለ ፍለጋውን ትከተሉ ዘንድ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና አለ። ምን ትቶላችሁ? ምን ትቶላችሁ? ምሳሌ ትቶላችሁ። አሁን ምን እያለ ነው ክርስቶስ? እናቴ ማን ናት ያለው? እያስተማረ ነው። እንደው በእኔ ምሳሌ ልንገራችሁ። አሁን ቃለ እግዚአብሔር እያስተማርኩ ነው አይደል? ነው አይደለም? አንድ ሰው እዚህ ጋር መጥቶ እናትህ ውጭ ቆማለች ትፈልጋለች ቢለኝ ድምፁ ማጊያውን ቁጭ አድርጌ ብሄድ ልክ ነኝ? ልክ ነው? ንገሩኝ እስቲ። ይሄንን አታድርጉ ነው እያለ ያለው ክርስቶስ። እናቱን ጠልቶ እኮ አይደለም። ወንጌል አቋርጦ መሄድ ተገቢ አይደለም። ነገም ደቀ መዛሙርቱ ምን ያደርጋሉ ማለት ነው? ወንጌል እያስተማሩ እናትህ ውጭ ቆማለች ትጠብቅሃለች ቢባሉ አቋርጦ ምን ሊያደርጉ ነው? እኔ አንድ ቃል ልንገራችሁ። ካህኑ በቅዳሴ ላይ ማለት ነው አሃዱ አብ ብሎ ቅዳሴ ገብቶ እየቀደሰ እያለ እናትህ ሞታለች ቢባል አቋርጦ አይሄድም። ይሄዳል? አይሄድም። ለምን? ከእናቱ የቱ ስለሚበልጥ? ይህ ቅዳሴው አገልግሎቱ የእግዚአብሔር ቃል አይበልጥ? መለኮት የሚረብበት ስጋውና ደሙ የሚቀየር ይሄን ጸሎት ትቶ እናትህ ሞታለች ቢባል ይሄዳል? አይሄድም። መርጌታው ማህሌት እየቆመ እናትህ ሞታለች ውጭ ትፈልግሃለች ቢባል አቋርጦ ማየቱን ሊሄድ ነው? አይሄድም። ሰዓታት እየቆሙ ካህናቱ እናትህ ትፈልግሃለች ቢባሉ ሊሄዱ ነው? እንዲህ አታድርጉ ነው። ለምን? ከእናት የቱ ይበልጣል? ይሄ ቃሉ የሚተላለፈው ስንት ሕዝብ እየዳነ ነው በቃሉ። ስለዚህ ክርስቶስ ወንጌልን አቋርጦ መሄድ ተገቢ አይደለም። ቀዳማዊ ኃይለ ሥላሴ ምን አደረጉ ይባላል? ተማሪዎችን ሊጎበኙ ሲሄዱ አጋጣሚ ተማሪዎች ምሳ እየበሉ ነበር እና ያ ሁሉ ተማሪ ብድግ ብሎ ኃይለ ሥላሴን ሲቀበል አንድ ተማሪ ግን ዝም ብሎ ቁጭ ብሎ ይበላል። ኃይለ ሥላሴ አዩትና መቼም ሲለይ አንድ ሰው ከህዝቡ መካከል ምንድነው ምክንያቱ የሚለው መጠየቅ ይገባልና ቁጭ ብሎ የሚበላውን ተማሪ ምን ነው አንተ ይሄ ሁሉ ተማሪ ተነስቶ ክብር ሲሰጠኝ አንተ እንዴት ብትንቀኝ ነው ቁጭ ያልከው ያውም እየበላህ ሲሉት አይ እናትና አባቴ ገበታ ንጉሥ ነው ብለው አስተምረውኛል። ምን አሉ ቀዳማዊ ኃይለ ሥላሴ? እናትና አባትህ ትልቅ አዋቂዎች ናቸው፣ በርታ በዚሁ ቀጥል ብለው ትሄዱ ይባላል። እንኳን አይደለም ቃለ እግዚአብሔር ምግብ አቋርጦ መነሳት ይገባል። ተመልከቱ፣ ምግቡ እንኳን ምንድነው? ንጉሥ ነው፣ ክብር ነው፣ ከእርሶ ይበልጣል እያላቸው እኮ ነው። ንጉሡም አልተሟገቱም፣ አምነው። አንድ ምሳሌ፣ አንድ ባህታዊ ገዳም የገባ ባህታዊ ዓለምን ንቆ ይሄ ዓለም በቃኝ ብሎ ገዳም የገባ ባህታዊ እናት ተፈልጋለች ቢባል ብሕትናውን ትቶ ሊወጣ ነው? ገዳም ሊወጣ ነው? የንገሩኝ። የበቁ አባቶች እናት የላቸው? ለነሱም አብነት ሲሆን እኮ ነው ክርስቶስ። ምሳሌ ከምንናችሁ በኋላ ዓለም በቃኝ ካላችሁ በኋላ የእናት ፍቅር ይዟችሁ ወደ ዓለም እንዳትመለሱ ሲል ነው ክርስቶስ። አንድ የበቃ አባት አለ፣ አባ አርክሌድስ የተባለ በዚህ በስንክሳር መጽሐፍ ላይ የተመዘገበ ነው ታሪኩ። ወላጅ አባትና እናት አሉት። አባቱ በልጅነቱ ስለሞተ ያሳደገችው እናት ነበረች። እናት ስታሳድግ ሃይማኖትን አስተምራ ስለ እግዚአብሔር ነግራ ስለ ክርስትናው በደንብ አስረድታ እንደውም እናት ያሳደገችው ልጅ ጥሩ ስነ ምግባር ይኖረዋል ይባላል። እናቶች እግዚአብሔር ያኖራቸው፣ አሜን በሉ። ሴት ያሳደገችው ልጅ መልካም ነው ይሆናል። ለምን? ወንድ ውጭ ነው ብዙ ጊዜ።
ሴት እዛው ቤት ውስጥ ሆና ትመክራለች፣ ታስተምራለች። እንዴ ሙሴ ከፈርዖን ቤት ከቤተ መንግስቱ ጮማና ጠጅ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ ይላል። ማን ያሳደገው? ሙሴ። አባት አልነበረው፣ እናቱ ነች ያሳደገችው። ምን እያለች? ስለ እግዚአብሔር ነግራ፣ ስለ ሕዝበ እስራኤል አስተምራ፣ ስለ ሃይማኖቱ ነግራ ስላስተማረችው ሕዝቡን መረጠ ከቤተ መንግስቱ ይልቅ። እና ስታሳድግ እንደዚህ ነው። የጌታን መስቀል ከተቀበረበት እንዲወጣ ንጉሡ አዋጅ ያስነገረው ቆስጠንጢኖስ ማን ያሳደገው? እናቱ ንግሥት እሌኒ እኮ ናት። አዎ ሳሙኤል በቤተ መቅደስ ከእግዚአብሔር ጋር የተነጋገረው ማን ያሳደገው? እናቱ ሐና። ተመልከቱ፣ ሴቶች ያሳደጓቸው በመጽሐፍ ቅዱስ ታላላቅ ታሪኮችን ሰርተዋል። አሁንም ይሄ ታላቅ የበቃ አባት እናቱ አሳድገዋለችና ከዕለታት በአንድ ቀን እንዲህ አለችው፣ በላውን ሂድና ከቤተ መንግሥት የአባትን ስልጣን ተረከብና ና ብላ ለቤተ መንግሥቱ የሚገባውን ገንዘብ ሰጥታ ላከችው ይላል። አባት ባለስልጣን ነበር። አባት ሲሞት ልጅ ይረከባል። ሂድና ይዘና አለችው። ወደ ቤተ መንግሥት ሄደ የአባቱን ስልጣን ሊረከብ። ገንዘቡን ይዞ ሲሄድ ግን በመርከብ ነበረ ሄደውና አጋጣሚ መርከቧ ባህር ውስጥ ሰጠመች ይላል። ማዕበል ተነስቶ፣ ልክ ሰሞኑን የሆነው እንደዚህ ነው። ማዕበል ተነስቶ መርከብ ሰጥሞ ብዙ ኢትዮጵያውያን እንዳለቁ ታውቃላችሁ። እና እግዚአብሔር ከስደት ይጠብቀን ሁላችንንም። እና መርከቧ ተገልብጣ ብዙ ሰዎች ሲያልቁ አጋጣሚ አንድ እንጨት ላይ ተንሳፎ ያችን እንጨት ይዞ ከባህሩ ዳር ላይ ሲደርስ ወደ የብሱ ሲወጣ ባህር ውስጥ ከገቡት አንድ በጣም ሆዱ ሰውነቱ ሁሉ አብጦ ሞቶ ባህሩ ዳር ላይ የተፋው አንድ ሰው ያይና ይመለከትና ለዚህችው ነው በቃ የምንኖረው በዚህ ዓለም ላይ እንዲች በዚህ በሰከንድ ውስጥ እንዲመቀየር ለካለ። አብሮ መርከብ ውስጥ የተጓዘው ጓደኛው ሰውነቱ ተነፋፍቶ በዛች ደንቅ ደቂቃ ውስጥ ባህሩ ሲተፋው አየና እንዲህማ ከሆነ አለ፣ በዚህ ደቂቃ ውስጥ እንዲህ አይነት መከራ ካለ፣ እንዲህ አይነት ሞት ካለ እኔ በፍጹም ወደ እናቴ አልመለስም አለና ወደ ሶሪያ ሀገር በሶሪያ ውስጥ የሚገኝ አንድ ገዳም ውስጥ ገብቶ ያንን ብሩን የሰብናቱ የሰጠችውን ላበምኔቱ ሰጥቶ እኔ መንኩሼ በዚህ በገዳም መኖር እፈልጋለሁ፣ ወደ እናቴ መመለስ አልፈልግም፣ ወደ ዘመዶቼ መመለስ አልፈልግም ብሎ ያም ባይሆን ከሚመጡ እንግዶች ስለ ልጄ ልሰማ እችላለሁ ብላ እቤት ሰርታ እንግዶች ስትቀበል እንግዶች በቤቷ ሞልተው ሲነጋገሩ ትሰማለች። አንድ የበቁ አባት በዚህ ገዳም ውስጥ በሶሪያ አንድ ገዳም ትንሽ ገዳም ውስጥ በጣም የበቁ አባት ናቸው። ዕውራን ያበራሉ፣ ድውያን ይፈውሳሉ፣ ሙት ያስነሳሉ። መልኩ ደግሞ ሲያምር እየተባለ ሲነገር የልጇን መልክ ሳሉላት። ይሄማ ልጄ ይሆናል አለችና ጠየቀቻቸው። የት ነው ያለው ስትላቸው እዚህ በሶሪያ በጣም ጫካ ውስጥ ጠባብ መንገድ ያላት ገዳም ውስጥ ነው ያለው ሲሏት በቀጥታ ወደዚያ ገዳም ሄደችና ገዳሙ ጫፍ ላይ ደርሳ ደብዳቤ ጽፋ ለልጇ ልጄ ሆይ እናትህ ነኝ፣ ጠፍተህብኝ እስከ ዛሬ ምርር ብዬ ሳለቅስ ኖሬያለሁ፣ እስከ ዛሬም እምባዬ አልተቋረጠምና እባክህ ልጄ አንድ ጊዜ ፊትህን ልየው ብላ ለልጇ ደብዳቤ ጻፈች። ያ አባት በእግዚአብሔር ፊት ምን ቃል ገብቷል መሰላችሁ? የሴት ዓይን ላላይ ብሎ በእግዚአብሔር ፊት በመሐላ ቃል ገብቷል። የማን ዓይን? የማን ዓይን? በፍጹም በቃ ከሴት ጋር ላለመገናኘት፣ የሴት ዓይን ላለማየት በእግዚአብሔር ፊት ምሎ ነው ገዳም ውስጥ የገባው። ደብዳቤውን ሲያየው ለእናቱ ምን ብሎ ጻፈላት? እናቴ ሆይ እኔ ልጅሽ በዚህ ገዳም ውስጥ አለሁ፣ ብታይን ደስ ይለኛል፣ ግን በእግዚአብሔር ፊት የገባሁትን ቃል በፍጹም አልክድም፣ ወደኋላም አልመለስም። ስለዚህ እናቴ ሆይ እኔ ፊቴን ማየት አትችይም፣ እኔም አንቺን ማየት አልችልም ብሎ ደብዳቤ ጻፈላት። መልሳ እናት የጻፈችው ደብዳቤ ምንድን ነው? ልጄ ሆይ አለች፣ የማትቀበለኝ ከሆነ እዚህ ከጫካ ውስጥ ዱር ውስጥ አንድ ውስጥ እገባለሁኝ፣ የአውሬ መጫወቻ ሆናለሁ፣
አንተም ስታዝን ትኖራለህ አለችው። ደብዳቤውን ካነበበ በኋላ ምን ትዝ አለው ይላል? የጌታ ቃል ትዝ አለው። ምን የሚለው? እናቴ ማናት የሚለው ቃል ትዝ አለው። ስለዚህ ጌታ ቃሉን አቋርጦ ሄደ ወደ እናቱ ወይስ ደግሞ ቃሉን ዝም ብሎ አስተማረ? አልሄደም ወደ እናቱ፣ ቃሉን አስተማረ። ስለዚህ እኔም ዓለምን ትቼ ገዳም የገባሁት ከእናቴ ይበልጥብኛል ብዬ ነው። ምን አለ? ወደ እግዚአብሔር ቀና ብሎ እንባውን እያፈሰሰ አምላክ እግዚአብሔር ሆይ አሁን ይሄ ደብዳቤ በጣም ከባድ ደብዳቤ ነው፣ ልቋቋመው አልቻልኩም። ስለዚህ ከዚህ በኋላ መኖር ስለማልፈልግ እባክህ ነፍሴን ከሥጋ ይለያት ብሎ ወደ አምላኩ ጸለየ። በረኛውን ጠራና ዘበኛውን እናቴን ግቢ በሏት አለ። እና ስትገባ የበቃ አባት ነውና እንደሚሞትም ታይቶት ነበርና ሞቷል፣ ነፍሱ ከሥጋው ተለይቷል። ማን ሲገባ? እናት ስትገባ። በሕይወት ሳይሆን ያገኘችው በምንድን ነው? በሞት። በሕይወት እያለው የሴት ዓይን አታሳየኝ ብሎ ቃል ገብቶ ስለነበረ ማለት ነው። እናትም እግዚአብሔር ሆይ ልጅን ወስደህ እኔን እንዳትለየኝ እባክህ የኔንም ነፍስ ለያት ብላ እሷም ወደ ፈጣሪዋ ለመነች፣ አለቀሰች። እሷም እዛው ሞተች። ለያይተው ሊቀብሯቸው ሲሉ የዛ የበቃ አባት በድኑ አንደበት አውጥቶ ምንድነው ያለው? ጌታ እግዚአብሔር ሆይ እናንተ እዚህ የምትቀብሩን ሰዎች ሆይ እናትና እኔን እንዳትለያዩ አንድ ላይ አብራችሁ ቀበሩኛል። ይሄን ተናግሮ ተመልሶ ሞተ። አንድ ላይ ቀበሯቸው ይላል። አሁን ይሄ ባህታዊ ገዳሙን ጥሎ ቢወጣ ኖሮ ክርስቶስ አብነት ስለሆነው ማለት ማናት እናቴ ስላለ ምን አለ? በወንጌል በሉቃስ ወንጌል ላይ ለኔ ሲል አባቱን ወይም እናቱን ያልተወሰው ለኔ ሊሆን አይገባውም ይሄን ቃል ከምሽር ብሎ ነው። ስለዚህ ጌታ እናቴ ማናት ብሎ የተናገረው አብነት ለመሆን ነው፣ ምሳሌ ለመሆን ነው። ለማን? ለደቀ መዛሙርቱ። እንዲህ ይላል ቃሉ፣ ማንም ወደ እኔ የሚመጣ ቢኖር አባቱን፣ እናቱን፣ ሚስቱን፣ ልጆቹን፣ ወንድሞቹን፣ እህቶቹን የራሱን ሕይወት እንኳን ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይገባም። ወጥቶ ቢሆን ኖሮ ደቀ መዛሙርቱ እኛን አባት እናታችሁን ትታችሁ ኑ ያለ ጌታ፣ ቤተሰቦቻችሁን ትታችሁ ኑ ያለ፣ እናታችንን ጥለን ቤተሰቦቻችንን ትተን ሀብት ንብረታችንን ጥለን የተከተለው ጌታ ቃሉን አቋርጦ ወደ እናቱ የሚሄድ ከሆነማ ለምንድነው እኛን ይሄን ያለን ብለው ደቀ መዛሙርቱ እንዳይሳሳቱ ምሳሌ ለመሆን ለነሱ ያለውን ፍቅር ለመግለጽ ምን አለ ጌታ? እናቴ ማናት? የመጨረሻ ቃል ለዛ ለይሁዳ እናቴ ማናት ሲለው እናትህ ያለው ይሁዳ ይላል። ቀዳማዊ ልደቱን የክርስቶስን አያውቅም ነበር። ክርስቶስ ከአብ ያለ እናት ተወልዷል። እናቴ ማናት ሲለው ከአብ የተወለድኩት ያለ እናት ነው፣ እናት የለኝም። አብም አንድያ ልጅ እኔ ነኝ፣ ሌሎች የወለዳቸው ልጆች የሉትም። ስለዚህ ቀዳማዊ ልደቴ ያለ እናት ነው፣ ይሄንን እወቅ ብሎ ለይሁዳ አስተማረው። ወደ ደቀ መዛሙርቱ ግን ዘወር አለና እናቴ አባቴ የሰማዩ አባቴን ፈቃድ የሚፈጽሙ የሚያደርጉ ናቸው አለ። ስለዚህ በዚህ አይነት መልኩ ለምን እናቴ ማናት አለ የሚለውን ቃል ብትጠየቁ መተርጉማኑ በዚህ አይነት መልኩ አስቀምጠውልናል። የእመቤታችን የድንግል ማርያም ፍቅሯ በልባችን ጣዕሟ በአንደበታችን ይደርብን። ያስተማረን የመከረን አምላክ ክብር ምስጋና ይገባው። ይቆየን።